መልካምነት ፍቅር የመጣ መጮ ያምረኛል ቃላት ያጠረኝ ያደግነት ፍቅር ትዝ ያለኝ ጩጩ ይለኛል መዳኔን ሳስበው ያደረክልኝ ከቃላት በላይ ነው ውስጤን የፈነቀለው የምስጋናዬ ዜማ ያርግ ወደ ማደሪያ ጣፋጭ ሆኖ ይሰማ ይታይ እንደረዳኸኝ አገር ሁሉ ይወቀው እንዴት ችሎ ዝም ይላል እንደኔ የረዳኸው ውስጤን የፈነቀለው የዝማሬ ዜማ ያርግ ወደ ማደሪያ ጣፋጭ ሆኖ ይሰማ ይታይ እንደረዳኸኝ አገር ሁሉ ይወቀው እንዴት ችሎ ዝም ይላል እንደኔ የረዳኸው 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 ምሕረቱን አይና ማዳኑን አይና ፍቅሩንም አይና ትዕግስቱን አይና ተነሳሳ የጌታ አምላክ ከብቶ ይደረድራል በገናን ይዞ ክበር እያለ ክበር እያለ ክበር እያለ ክበር እያለ ክበር እያለ ክበር እያለ ይህን ነው እንጂ ጀግና ብሎት አይደነበረም በሚነግሩት በሰልፍ መሃል በምን ተይዞ ይደረድራል በገና ይዞ ክበር እያለ ክበር ጭብጨባችሁ ከዚህ በላይ ለጌታ ከዚህ በላይ እጆች ያጨብጭቡ እስቲ ለጌታ ክብር ሃሌሉያ አሜን አይኑ ያየ በመንፈሱ ነካኝ አትረፈረፈኝ አገር ምድሩ እያየ በመንፈሱ ነካኝ አትረፈረፈኝ ጠላቴ አይኑ ያየ በመንፈሱ ነካኝ ድገሙና ናስለኝ ናስለኝ በሕይወት ለአውጅ ሃሌሉያ ባጭን አታዩም ወይ ናስለኝ ከሁኔታ ጋር ናስለኝ መንገድ ይሆናል ጠላቴ አይኑ ያየ በመንፈሱ ነካኝ አትረፈረፈኝ አገር ምድሩ እያየ በመንፈሱ ነካኝ የታገዘ አገዘኛ 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 ናስለኝ ናስለኝ
ላታየው ሞዬ ናዝረኝ 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 ከሁኔታ ጋር እሷ ይለካ ናዝረኝ መንገድ ይሆናል ጠላቴ አይኑ እያየ በመንፈሱ ነካኝ አትፈረፈኝ አገር ምድሩ እያየ በቅባቱ ነካኝ የታገዘ የታገዘ አገዘኝ 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 ክብር አለኝ ክብር አለኝ ክብር አለኝ ክብር ክብር አለኝ ክብር አለኝ ክብር አለኝ ክብር ለአንተ የሚገባ መቅደስ የሚገባ ክብር አለኝ ዝቅ በሉና ሰው ፊትን ያያል ሰው ፊትን ያያል ያያል ቁመትን እግዚአብሔር የጠራው በቂ ነው ዳዊትን ዳዊትን በአዲሱ ኪዳን ወዶ መጥቶኛል ብላ እኔም ሃሌሉያ 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 ሰው ፊትን ያያል ያያል ቁመትን እግዚአብሔር የጠራው በቂ ነው ዳዊትን ዳዊትን በአዲሱ ኪዳን ወዶ እኔ ያከበርኩት ያዘነ ሃሌሉያ 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 ኢየሱስ ያድናል ሃሌሉያ ጌታ ታላቅ ነው አሜን አጠገብ ያለውን ሰው ያዝና ደስ ከምለው ጋር ደስ በልበል ደስ እያለ አምልክ በሉ አደባባይ ድምፄን ላሰማ ሰው ባለበት ኢየሱሴ አንተ ነህ ክብሬ ትላንትና እንዴት ይረሳል ውይ እኔን ያየ ድገሙና አደባባይ አደባባይ ድምፄን ላሰማ ኢየሱሴ አንተ ነህ ክብሬ ትላንትና እንዴት ይረሳል እኛን ያየ ከሙዚቃው ጋር ዝቅ በሉና ማን ረዳላሎ ኢየሱስ ማን አነሳላሎ ማን ረዳላሎ ማን ረዳላሎ በሽብሸባ ክብር ያየሁ ባንተ ክብር ያየሁ 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 ወጀብ አለ ከፊትህ አትስማለኝ ጌታዬ ተገልብጧል ነገሩ ቃል ወጥቷል ዛሬ ለኔ በመንገድ ቢያስቀረኝ ሊገታኝ የነበረ የደሙት አለ ጌታ ወጥመዱ ተሰበረ ማነው ማዕበሉን የገሰጸው ማነው ወጀቡን ጸጥ ያደረገው ማነው ይሁን ቢሆንለት ማነው ያልኩ ቃል ቢጸናለት ጌታዬ ነው ጌታዬ ያየሁት በዘመኔ ጌታዬ ነው ጌታዬ ያየሁት ጌታዬ ጌታዬ ነው ጌታዬ ንጉሥ ወርዶ ከሰማይ አቆምም ፊቱ ከልካይ ይታደጋል ያድናል ደርሶ ከሞት ያወጣል እኔም የሱ ልጅ ሆኜ ድኛለሁ ከጠላቴ ጠላት ያሰረው ሴራ መና ሆነ ፉከራ ማዳኑ ከፍ ያለ ነው ኢየሱስ ሲረዳኝ ሲያግዘኝ ማዳኑ ኢየሱስ ሃሌሉያ ዘቢባል እጆቻችሁን አንሱና በኋላም ጊዜ ስላለ የመጨረሻ እንደዚህ ብለን እንዘጋለን። ያለው አይቀርም አምናለሁ በኔ ሕይወት ላይ ዝማሬ ካፊያ ይታጣ የካሳ ጊዜ ይሆናል ቀን ቆጥሮ ለኔ ባልሞላው ነገር ይላል በእምነት ዘምር ሃሌሉያ ያለው አይቀርም አምናለሁ
ዝማሬ ካፊያ ይታጣ የካሳ ጊዜ ይሆናል ቀን ቆጥሮ ለኔም እግዚአብሔር ነው ጉልበቴ መዝሙር በሌሌ ቃል ገብቶልኛል አምናለሁ ላይጥለኝ ደግሞ ያለው አይቀርም አምናለሁ ዝማሬ ካፊያ እግዚአብሔር ነው ጉልበቴ መዝሙር በሌሊት የሰጠ ቃል ገብቶልኛል አምናለሁ ላይጥለኝ ደግሞ ለመጨረሻ ጊዜ ለዘመኑ አየሁ ባይኔ ስራዬን ስሰራ ስራዬን ስሰራ በዘመኔ ሆነኸኝ ከሌላዬ ረዳት ሆንከኝ ስላመንኩብህ እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። እስቲ ክሮችን በትልልቅ እልልታና ጭብጨባ እናስቀምጣቸዋለን። በደምታችሁ ከፍ አድርጋችሁ እግዚአብሔርን ቃል አጭር ደቂቃዎች ውስጥ አካፍላለሁ። ከዛ ቃል ኪዳን አለ እና ዌልካሙንም ሰርጉንም ማለት ቃል ኪዳንም አንድ ላይ አድርገናል። ያምራል። እንደዚህ አንዳንድ ጊዜ ለጉባኤውም ጥንቃቄ ብዙ ጊዜ ያው ተደጋጋሚ እንደምናገር ሳውዝ አፍሪካ ያለው ፕሮግራም በጣም ብዙ ነውና እንደ ሁለቱም ፕሮግራም አጣምሮ ብዙ ጊዜ ሰውም ከመመላለስ በዚህ አድርገው ሰብሰብ አድርገዋሉ። መንጌንና ይቴን አሰለፈችን። እግዚአብሔር ይባርካችሁ ላሉ እስቲ ጌታ ይባርካችሁ አሉ። ከእናንተም አንድ ጉዞን ቀንሶባችኋል። እስቲ ይሄ በጣም ደስ የሚል እንትን ነው። የእግዚአብሔርን ቃል ዛሬ እንድንማር በልቤ የሞላው በዘፍጥረት ምዕራፍ 35 ላይ ያለውን ክፍል ነው። እስቲ አጭር ጸሎት እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ እንደገና እናመሰግናለን፣ እንደገና እናከብረሃለን፣ እንደገና ከፍ ከፍ እናደርግሃለን። ስምህ ለዘላለም ዓለም ይባረክ። ቃሌ ሕያው ነው፣ ዘላለማዊ ነው። ቃሌ የሚቀጥል ነው። እግዚአብሔር ቃልህን ስለሰጠህ እግዚአብሔር የሚሰራ ቃል በውስጣችን ጌታ ስላለ፣ በቤታችን ስላለ፣ በልባችን ስላለ ደግሞ ስለምትመክረን ስለምታስተምረን ሁሉ ጊዜ በፊት ጌታዬ እንሰግዳለን። ስምህ ለዘላለም ዓለም ብሩክ ይሁን። አሁንም ደግሞ እግዚአብሔር የቃል ፍቺ ያበራል፣ ሕፃናትን አስተዋዮች ያደርጋል ብሎ ጻፈየው ቃል እግዚአብሔር አስተዋዮች እንድታደርገን እግዚአብሔር የቃል ፍቺ እንዲበራልን ወደፊት ወደ ሐሳብ እንደገና እንድታጣገን በጌታ በኢየሱስ ክርስቶስ ስም ወደ አንተ እንጸልያለን። የሰይጣን የአስመት የድግምት የዋልት ጨለማ የተንኮል ስራ አይምሮን የሚጎዳ ልብን የሚጎዳ አሳሰብን የሚጎዳ ከጨለማ የሚላክ ማንኛውም ክፉ በናዝሬቱ በኢየሱስ ክርስቶስ ስም የተከለከለ ይሁን። እንወድሃለን። ለዘላለም ግዛን በኢየሱስ ስም አሜን። ቅድም እንዳልኩኝ በዘፍጥረት ምዕራፍ 35 ላይ ያለውን ክፍል ነው ማነበው። እንዲህ ይላል፣ እግዚአብሔርም ያዕቆብን አለው ተነስተ ወደ ቤቴል ውጣ፣ በዚያ ኑር። ከወንድሜ ከዔሳው ፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔር መሠዊያውን አድርግ። ያዕቆብም ለቤተሰቡ ከእርሱ ጋር ላሉት ሁሉ እንዲህ አለ፣ እንግዶችን አማልክት ከመካከላችሁ አስወግዱ፣ ንጹሐን ሁኑ፣ ልብሳችሁን ለውጡ፣ ተነስተንም ወደ ቤቴል እንውጣ። በዚያም በመከራ ጊዜ ለሰማኝ በሄዱበት መንገድ ከኔ ጋር ለነበረው ለእግዚአብሔር መሠዊያ አደርጋለሁ።
በእጃቸውም ያለውን እንግዶችን አማልክትን ሁሉ በጆሮአቸውም ያሉትን ጉትቻዎች ለያዕቆብ ሰጡት። ያዕቆብን በሴኬም አጠገብ ካለችው የአድባር ዛፍ በታች ቀበራቸው። ተነስቶም ሄዱ። የእግዚአብሔርም ፍርሃት በዙሪያቸው ባሉት ከተሞች ሁሉ ወደቀ። ያዕቆብንም ልጆች ለማሳደድ አልተከተሏቸውም። ያዕቆብም እነርሱ ከእርሱም ጋር ለነበሩት ሰዎች ሁሉ በከነዓን ምድር ወዳለችው ወደ ሎዛ መጡ። እርሷም ቤቴል ናት። በዛም መሠዊያውን ሠራ። የዛም ቦታ ስም ኤሊቤቴል ብሎ ጠራው። እርሱም ከወንድሙ ፊት በሸሻ ጊዜ እግዚአብሔር በዛ ተገልጦለት ነበረና። ርብቃም ሞግዚት ዲቦራ በዛ ሞተች። በቤቴልም በአድባር በታች ተቀበረች። ስሙም ስቆት ተብሎ ተጠራ ይላል እግዚአብሔር ቃል። ወደ ዋና ሀሳቤ ላምጣችሁና ዛሬ ወደ ምስጋና ስፍራ እንውጣ ብዬ ነው ጥቂት ደቂቃዎች ላይ የሚሰብከው። ወዴት እንውጣ? እስቲ ሁሉ ሰው ይናገር። ወዴት እንውጣ? ወደ ምስጋና ከፍታ እንውጣ እያልኩ ነው ጥቂት ደቂቃዎች ላይ የሚሰብከው። ያዕቆብ እግዚአብሔርን በግሉ የሚያውቅ ሰው ነው። የእግዚአብሔርን ኃይል፣ የእግዚአብሔርን ክብር የሚያውቅ ሰው ነው። የእግዚአብሔርን አምላክነት፣ የእግዚአብሔርን ሁሉን ቻይነት የሚረዳ ሰው ነው። ያዕቆብ ብዙ አይነት ነገርን በራሱ ለማግኘት የሞከረ፣ በራሱ ብዙ የተገ፣ ነገር ግን የራሱ መንገድ የማያዋጣ መንገድ መሆኑን አውቆ ለእግዚአብሔር የተሸነፈ፣ ለጽድቅ የኖረ፣ ለእውነት የኖረ የእግዚአብሔር ሰው እንደሆነ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ይናገራል። በዚህ ቦታ ላይ ያዕቆብ በምዕራፍ 28 ላይ አንድ ነገር ከእግዚአብሔር ጋር ይነጋገራል። ያኔ ከወንድሙ ፊት በሸሻ ጊዜ ወንድሙም በጣም የሚትወደው እናቱም አባትም ሁሉም ጥሎ ብቻውን ረጅም መንገድ በሄዳ ጊዜ በምድረ ባዳ ባደረ ቀን እግዚአብሔር በተገናኛ ቀን ልዩ የሆነ ኮሚኒኬሽን ከእግዚአብሔር ጋር ያደረጉበት ቀን ነበር። ምን እያለ አንድ ቀን እግዚአብሔር እድል ከሰጠኝ፣ እኔ ሰው ከሆንኩኝ፣ እግዚአብሔር ከሰው ጋር ከቀላቀለኝ፣ እኔ አንድ ቀን መጥቼ በዚህ ቦታ ለአንተ ቤተክርስቲያን ሰራለሁ። ጌታ ሆይ በእድሜ ላይ እድሜ ጨምረ ቀን ከሰጠኝ ይሄ ቦታ ልዩ ቦታ ይሆናል ብሎ የተናገረበትን ስፍራ ደረሰ ማለት ነው። ሄዶ እዛ በሜሶጶታሚያ አካባቢ ላይ ኖሮ በጣም ረዥም ጊዜ ከ20 ዓመት በላይ ቆይቶ ተባርኮ ህይወቱ ኑሮው ተቀይሮ ብዙ ሰራዊት እግዚአብሔር ሰጥቶት ወደዚህ ሀገር ወደ መጠበት ቦታ እየተመለሰ በነበረበት ጊዜ ላይ አንድ ቀን እግዚአብሔር ያገኘና ወደ ቤቴል ውጣ አለው። ወደ ምስጋና ተራራ ውጣ አለው። ምናልባትም ያዕቆብ በጣም በረከትን ይፈልጋል። አድራሻው እንዲቀየር ይፈልጋል። ስሙ እንዲቀየር ይፈልጋል። ታሪኩ እንዲቀየር ይፈልጋል። ሳይቀረፍ በህይወቱ ያለ ነገር እንደተጠበቀ ሆኖ ወደ ቤቴል መውጣት አስፈልገው። ለምንድን ነው ያስፈልገው? ምዕራፍ 34ን ኢሚዲየት ኮንቴክስቱን ስንመለከት ያዕቆብ ምዕራፍ 34 ላይ አንድ በጣም አደገኛ ነገር ሆኗል። አስጨናቂ ነገር ሆኗል። ያዕቆብ ልጆች ሲሞንና ሌዊ ተነስተው የሴኬምን ሰዎች በሰይፍ ስለገደሉ ያዕቆብን ከናካቴው ማጥፋት የሚችል ሰራዊት ካለው እንዳለ ያዕቆብ ገብቶታል። ነፃነትን አጣ። ግን እግዚአብሔር ወዲያው ተገለጠለትና ወደ ምስጋና ተራራ ውጣ። ሁሉን ነገር አጣችሁ ይበልጥ ሲያነሰባችሁ አንድ አዋጅ ልንገራችሁ፣ ወደ ምስጋና ተራራ ውጡ። እግዚአብሔር በዛ አዲስ ነገር ያደርጋል። አሜን። እስቲ ጮህ አሜን በል። አሜን። ወደ ምስጋና ተራራ ውጣ። ወደ ቤቴል ልውጣ ነው ያለው። ምን ለማድረግ? እግዚአብሔርን ለማመስገን። እግዚአብሔርን ለማመስገን ስናስብ እንግዳ የሆነ ነገር፣ ክፉ የሆነ ነገር፣ እግዚአብሔር የማይፈልገው ነገር ከህይወታችን ሊወገድ ዘንድ ያስፈልጋል። ቁጥር 2 ላይ የሚለው ምንድነው? እንግዶችን አማልክትን ከመካከላችሁ አስወግዱ ነው ያለው ያዕቆብ። እግዚአብሔርን ለማምለክ፣ እግዚአብሔርን ለማመስገን ከቆሻሻ ጋር ተያይዘን፣ ከተንኮል ጋር ተያይዘን፣ ከአመፅ ጋር ተያይዘን ያዕቆብ ብዙ የተለማመደው ልምድ አለ። ይህ ሁሉ አላስፈላጊ ነገር ላይ ይምጣና ወደ አምልኮ ቦታ፣ ወደ ጸሎት ቦታ፣ ወደ ዝማሬ ቦታ፣ እግዚአብሔር ወደሚከበርበት ቦታ ውጣ አለው። እግዚአብሔር የሚያስፈራ ነገር እያለ፣ የሴኬም ሰዎች እያሉ፣ የሴኬም ጉልበት እያለ፣ እንግዳ ሆነ መኖር እያለ፣ መጤ ሆነ መኖር እያለ፣ ብዙም የሚሰማ ክፉ ድምፅ እያለ ጥለህ ወደ ቤቴል ውጣ። በናዝሬቱ በኢየሱስ ክርስቶስም ይህ ዓመት ወደ ቤቴል ከፍታ የሚንወጣበት ይሆን።
እስቲ አንዴ ወደ ቤቴል እወጣለሁ ነው አንድ ጊዜ እንደ ስፔሲፊክ ቦታ አይደለም እየተናገርኩ ያለው ወደ ምስጋና ተራራ እግዚአብሔርን አመልካለሁ። በዙሪያዬ ባለው ነገር እንኳን እግዚአብሔርን አመልካለሁ። ባገኘሁት ነገር እግዚአብሔርን አመልካለሁ። ባጣው ነገር እንኳን እግዚአብሔርን አመልካለሁ። በሞለልኝ ነገር እግዚአብሔርን አመልካለሁ። በጎደለልኝ ነገር እንኳን እግዚአብሔርን አመልካለሁ። አሁን በዙሪያዬ ባለው ጨለማ እንኳን እግዚአብሔርን አመልካለሁ ይልና ያዕቆብ ወደ ቤቴል ለመውጣት ወሰነ። ከወሰነ በኋላ ወዲያው የመጣ ነገር የቤቴል አምላክ እግዚአብሔር የሚመለክበት ቦታ እንግዲህ ንጹሃን እንድንሆን እግዚአብሔር ጋር እንድንታረቅ እግዚአብሔር ይፈልጋል። ከዛ በኋላ ያዕቆብ ምንድነው አለው? በዚያን ጊዜ በመከራዬ ጊዜ ሁሉ ሰው ይናገር። በመከራዬ ጊዜ ምን ያደረገኝ? ለሰማኝ። ምናልባት ብዙ ጊዜ ሰዎች ላይሰማችሁ ይችላል። ሁኔታ ላይሰማ ይችላል። አካባቢ ላይሰማ ይችላል። በመከራ ጊዜ መስማት የሚችል አንዳንድ በእኔ መከራ በአንተ መከራ ቆሞ የማያ ሰዎች ምናልባት ምን ችግር አለው ሊሉ ይችላል። እያንዳንዱ ሰው ሳይኮሎጂካል ችግር ሊኖር ይችላል፣ ፊዚካል ችግር ሊኖር ይችላል፣ ኢኮኖሚካል ችግር ሊኖር ይችላል። የተለያየ ችግር ይኖራል። በችግር ጊዜ ግን የምንጫው ወደ ማን ነው? ወደ እግዚአብሔር። መከራዬ ጊዜ ለሰማኝ፣ በጭንቅ ሰዓት ለሰማኝ፣ ወንድምን ባጣው ጊዜ እህትን ባጣው ጊዜ ለሰማኝ፣ ነገር በጨለመብኝ ጊዜ ለሰማኝ ለእግዚአብሔር ምስጋና አለኛል። በሐዘን ጊዜ እግዚአብሔር ሰምቶ እጃችሁን አወዛውዙ። ሃሌሉያ! እግዚአብሔር ሰማችሁ። በችግር ጊዜ እግዚአብሔር፣ በመከራ ጊዜ እግዚአብሔር ሰማችሁ። ለታላቁ አምላክ ስልጣንና ጭብጨባን አቅርቡለት። እግዚአብሔር ሰምቶናል። እኔም ሰምቶኛል። እኔ የማውቀው እግዚአብሔር ብዙ ጊዜ ሰምቶኛል። አንተን ሰምቷል፣ አንቺን ሰምቶታል። ሁላችንም በእግዚአብሔር የተረዳን ሰዎች ነን። ያዕቆብ ምንም ማንም አልነበረም፣ የማያውቀው ነገር ነው። ብዙዎቻችሁ እንደመጣችሁ ወደዚህ ሀገር ማለት መጀመሪያ ጊዜ የመጣችሁ ሰዎች፣ በሌሉ ጊዜ የመጣችሁ ምናልባት ብዙዎች ደግሞ ሰዎችን ተከትለን ነው የመጣነው። እኔም ሰዎች ጋር ነው የመጣሁት። ሰዎች ስላሉ ብዙ አልተቸገርንም። እኛ ያልነበረውን ያላየውን አገር ያልሰማውን አገር ዝም ብለህ ቤቴል ብለህ ወደዛ አገር ብለህ ወደ ሜሶጶጣሚያ ብለህ ወደ አጎቶች ሀገር ሂድ በተባለ ድምፅ ነበረ የሄደው። ነገር ግን ቆም ብሎ አሰበና በመከራዬ ጊዜ ለሰማኝ እግዚአብሔር ምስጋና አለ ያለ። በአንተ ቤትስ ምስጋና የለም? በእኔ ቤትስ ምስጋና የለም? በእኛ ቤትስ በመከራ ጊዜ እግዚአብሔር የሰማችሁ ሰዎች ተጨንቃችሁ አልቅሳችሁ ጌታ ሆይ ብላችሁ እግዚአብሔር የሰማችሁ ምስጋና በእናንተ ቤት ላይ የተቀመጠ እግዚአብሔር የሚመሰገን ነገር እግዚአብሔር አድርጎላችሁ፣ እግዚአብሔር የሚከብር ነገር እግዚአብሔር አድርጎላችሁ በቤታችሁ ምስጋና ጥሩ ቦታ ላይ በሚያድርበት ጊዜም ከኔ ጋር የሚያድርበት ቦታ በጠፋ ጊዜም ከኔ ጋር። አንዳንዶቻችሁ በጣም በምድረ ባዳ በማይመች መንገድ በማይሆን ሁኔታ የመጣችሁ ወንድሞች አላችሁ። ሞት ሲሸት ያለፋችሁ ወንድሞች አላችሁ። በሄዱበት መንገድ ሁሉ ከኔ ጋር አላሁ ነው እግዚአብሔር። እኔ ምስጋና አለኛል። ብዙ ጊዜ ነገሮች ከተመቻቹ በኋላ እኛ እንረሳለን። ችግር ጊዜ ነው ጸሎት ጥሩ ነው አይደል? ችግር ጊዜ እንጸልያለን። ጌታ ሆይ ይሄን ብታሳልፍ እኔ እንደው ይሄን አደርጋለሁ። ያዕቆብ ብሏል እኮ መጀመሪያ። ያዕቆብ መጀመሪያ ምንድን ነው ያለው? እንጀራ ብትሰጠኝ፣ የሚበላውን ነገር ብትሰጠኝ፣ በሄድኩበት መንገድ ብትጠብቀኝ፣ አንተ ብቻዬን ነው አምላክ የምትል ሌላ ነገር አምላክ እንዲሆን አልፈቅድም ብሏል። አሁን ግን ሌላ ነገር መጥቷል። ብዙ ነገር በህይወቱ ኢንሰርት ዶናል፣ በአይምሮ ላይ ኢንሰርት ዶናል። ሀብት መዓት ሀብት መጥቷል። ከሀብት ጋር ደግሞ መዓት በሽታ መጥቷል። ከእግዚአብሔር ቤት የሚያርቀን ነገር በኢየሱስ ክርስቶስም ይቆረጥ። እኛውም ነገር ሊያስደንቀኝ አይገባም። አንተንም አንቺንም እኛንም እንደዛ ሊያስደንቀን አይገባም። ያዕቆብ ወደ ቤቴል ልውጣል እና በመከራዬ ጊዜ ለሰማኝ በሄዱበት መንገድ ሁሉ ከኔ ጋር ለነበረው ለእግዚአብሔር መሰዋዕትን አደርጋለሁ አለ እና እነሱ ምን እንዲያደርጉ ነው የጠየቃቸው? በጆሮም ላይ ከእግዚአብሔር ውጪ የሚመለኩት በመካከለኛው ምስራቅ የሚመለኩ የጨረቃ አማልክት፣ የፀሐይ አማልክት ተብሎ የሚመለኩትን በሙሉ አውጡ፣ በእጃችሁም ያለውን ነገር ከእግዚአብሔር ውጪ እንግዶች አማልክቶችን አስወግዱ፣ ወስዶ በአድባር ዛፍ በታች ቀበራቸው ነው ብለው ከዛ ተነስቶም ሄዱ ይላል እግዚአብሔር ቃል።
እግዚአብሔርን ስናመሰግን ምንድነው የሚሆነው? አንድ ሶስት ነገሮችን ቶሎ ቶሎ ተናግሬ እጨርሳለሁ። ሰው እግዚአብሔርን ማመስገን ሲጀምር ለሄደበት መንገድ፣ ላለፈበት መንገድ፣ ለትዳር ጉዞ እግዚአብሔርን ማመስገን ሲጀምር እግዚአብሔር እኮ ረዳኝ፣ ወንድሜና እህቴ ዛሬ እግዚአብሔር ረቷቸው ረጅም መንገድ መጥቶ አሁን ወደ ትዳር ደረጃ ደርሷሉ። እግዚአብሔርን ማመስገን ሲጀምሩ ምንድነው የሚሆነው? እግዚአብሔር ሆይ ተመስገን። ሰይጣን ሁሉ ጊዜ ያጣችሁትን ነገር ነው የሚያሳየው። የሆነ ነገር አሳይቶ አንተ እኮ ጎሎብያል፣ አንተ አዝናል፣ ለአንተ አልተመቸህም፣ ለአንቺ አልተመቸሽም፣ አንተ በዚህ ነገር ነው አለ፣ አንተ በዛ ነገር ነው አለ። ብዙ ጎደሎ ነገር ያሳያል ሰይጣን። እኛ ማመስገን የምንችል ከሆነ ስለ እግዚአብሔር መናገር የምንችል ጌታ ሆይ ተመስገን አድርገህልኛል ብለን መናገር የምንችል ከሆነ ምንድነው የሚሆነው? ሶስት ነገሮችን እናገራለሁ። የመጀመሪያው የእግዚአብሔር ፍርሃት በዙሪያችን ላይ ይሆናል። ጠላት እንደፈለገ ሊያገኘን አይችልም። ተንኮል እንደፈለገ ሊያገኘን አይችልም። ምንድነው የሚለው ቃል በቃል እዚህ ክፍል ላይ የእግዚአብሔር ፍርሃት በዙሪያቸው ባሉት ከተሞች ሁሉ ወደቀ ነው የሚለው። የያዕቆብንም ልጆች ለማሳደድ አልተከተሏቸው። እነሱ እኛን የሚከተል ሰው አለ፣ ልናልቅ ነው፣ እኔ ትንሽ ነኝ፣ አንድ ቤተሰብ ነኝ፣ በህዝብ መካከል አዋረዳችሁን እያለ ያዕቆብ ይጮሃል። እንዲሁ ቀለጡ። ሞቱን የሚፈልጉ ጥፋቱን የሚፈልጉ ሰዎች ሁሉ ፍርሃት ወደቀባቸው። ወደ አምልኮ ስፍራ እንወጣለን፣ የሚከተሉን በኢየሱስ ክርስቶስ ይቀልጣሉ። በተንኮል የሚከተሉ እጥለዋለሁ፣ እሱን አጠፋለሁ፣ እሱን አጠፋለሁ የሚሉ የያዕቆብ ጠላቶች፣ የእስራኤል ጠላቶች በሙሉ እንዳልነበሩ የሚሆኑት ወደ አምልኮ ስፍራ፣ ወደ አምልኮ ከፍታ ስንወጣ ብቻ፣ ወደ ምስጋና ከፍታ ስንወጣ ብቻ። በምስጋና ድል አለ። ያዕቆብ እግዚአብሔርን ባመሰገነበት እግዚአብሔር ፍርሃቱን በዙሪያ ባሉ ሰዎች ላይ ሁሉ ጣለና ያዕቆብ ትልቅ ሰው፣ እንደ ትልቅ ሰራዊት፣ እንደ ድል ሰራዊት የሆነው የድል ባለቤት እግዚአብሔርን ስለያዘ ነው። ዛሬም ላደፋፍራችሁ እወዳለሁ። በእኔም በእናንተም በሁላችንም ላይ የበላይ የሆነውን እግዚአብሔርን በማመስገን በምንቆምበት ጊዜ የእግዚአብሔር ፍርሃት በእኛ ላይ ይሆናል። ማንም ደፍሮ ሊነካ አይችልም። ሁለተኛ እግዚአብሔርን የምናመሰግን ከሆነ ምንድን ነው የሚሆነው? እግዚአብሔር ስማችንን ይቀይራል። ምናልባት የምንታወቅበት አይጠራ፣ ስሜ እስራኤል ይባል እንጂ ስሙንም እስራኤል ብሎ ጠራው ይላል እግዚአብሔር። እንግዲህ ወደ አምልኮስ፣ ወደ እግዚአብሔርን መፍራት፣ ወደ ምስጋና ተራራ በሚወጣበት ጊዜ ምናልባት አተን ያለነው ነገር ተመልሶ የኛ ይሆናል። ባዶ የሆነው ነገር ሙሉ ይሆናል። ጨለማ የሆነ ነገር ብርሃን ይሆናል። ምድረ ባዳ የሆነ ነገር ለምለም ሳር ይሆናል። ለምን? እግዚአብሔር ነው አይጠራው። እግዚአብሔር ያዕቆብን ምን አለ? ከዚህ በኋላ ያዕቆብ ማለት ማለት ነው አታላይ ነው። ያዕቆብን ሰው የሚያውቀው ይሄ ሞላጫ ነው፣ አታላይ ነው፣ ይሄ አስቸጋሪ ነው ነው የሚለው ያዕቆብን። እግዚአብሔር ግን ስሙን ቀየርና አታላይ አይደለም እስራኤል ነው አለው እግዚአብሔር። ወዴት ወጥቶ? ወደ አምልኮ ቦታ ወጥቶ፣ ወደ ጸሎት ስፍራ ወጥቶ፣ ወደ ቤቴል ወጥቶ ስሙ ተቀየረና እግዚአብሔር ከዚህ በኋላ አንተ አታላይ አይደለም፣ አንተ ከዚህ በኋላ እስራኤል ነው የምትባለው እና አንድ ህዝብ፣ አንድ ኔሽን ከአንተ እንዲቀጥል ያደርጋል ብሎ እግዚአብሔር እስራኤል ብሎ እንደጠራው የእግዚአብሔር ቃል ይናገራል። ሶስተኛ ወደ አምልኮ እና ወደ ምስጋና ስንወጣ በረከት ይከተላል። እዚህ ቦታ ላይ ምንድነው ብሎ እግዚአብሔር እንደዚህ አለ። ቁጥር 11 ላይ እግዚአብሔርም አለው ሁሉን ቻይ አምላክ እኔ ነኝ፣ ብዛ ተባዛ፣ ህዝብና የህዝብ ማህበር ከአንተ ይሆናል፣ ነገስታትም ከጉልበት ይወጣሉ አለ ይላል እግዚአብሔር። እንግዲህ ያዕቆብ እንዲህ ሆናለሁ ብሎ ይሄን አስቦ አልነበረም ወደ እግዚአብሔር ፊት ወደ ምስጋና ተራራ የወጣው። ለማመስገን ሄዳ እግዚአብሔር ተቆጥሮ የማይችለውን እሱ መቀበል ከሚችለው በላይ የሆነውን በረከት እግዚአብሔር በሱ ላይ አፈሰሰ። ላደፋፍራችሁ እወዳለሁ። እግዚአብሔር ይስጥ። ይህን መልእክት የምትሰሙት የዛሬ ተጋቢዎችም ወደ ምስጋና ተራራ ውጡ፣ ወደ የሚመለክበት ቦታ ውጡ፣ አመስግኑ። ባጣችሁ ነገር አመስግኑ፣ በሞላ ነገር አመስግኑ። እግዚአብሔር በረከቱን በእናንተ ላይ ያፈሳል። እግዚአብሔር በረከቱን እግዚአብሔርን በሚያመሰግኑ ሰዎች ላይ ያፈሳል። አመስጋኞች ቀንድ የጠላትን ቀንድ ምን ታደርጋለች?
ታደቃለች ነው ብሎ እግዚአብሔር ቃል። አልተንም እናመሰግናለን፣ ሞልቶንም እናመሰግናለን፣ ጎሎንም እናመሰግናለን፣ ከፍ ብለንም እናመሰግናለን፣ ዝቅ ብለንም እናመሰግናለን። ቢያጨበጭቡም እናመሰግናለን፣ ቢያዋርዱም እናመሰግናለን፣ ቢሞላም እናመሰግናለን፣ ባይሞላም እናመሰግናለን። በምስጋና እግዚአብሔር የሚያደርገው ትልቅ ስራ አለ። እስቲ ጨዋችሁ እኔም አመሰግናለሁ ብለዋል። ምስጋና ይቀጥላል። ምስጋና በእግዚአብሔር ቤት ላይ ሁሌም ይቀጥላል። እናመሰግናለን፣ እናመሰግናለን። እግዚአብሔር ሌላውንም ይጨምራል። ወደ ቤቴል እንወጣለን። እግዚአብሔር ወደሚመለክበት ቦታ እንመጣለን። የእግዚአብሔር ስም ወደሚጠራበት ቦታ እንመጣለን። እግዚአብሔር አዲስ ነገርን ያደርጋል። አሜን። የሚቀየረው ስም ይቀየራል። አሜን። እንደው በእርግማን እየተጠራን አንኖርም። በምድረ ባዳ ሰው የለውም፣ ብቻውን ነው። ማን አለው? ይቸገራል የሚለው ችግር ከኛ ጋር ተያይዞ አይኖርም። የበረከት አምላክ የሰማይና የምድር ፈጣሪ ነገርን መቀየር የሚችል የእስራኤል ቅዱስ ዛሬም ሕያው ነው። ስሙ ለዘላለም ይባረክ። በምስጋና ልንቀጥል ዘንድ ያስፈልጋል ወገኖቼ። ሰይጣን ዛሬ ከቤተ ክርስቲያን የወሰደው፣ ከቤተሰብ የወሰደው፣ ከአገልጋዮች የወሰደው ትልቁ ነገር ምስጋና ነው። ሰው ሲያግሮመርም ነው ሁሉ የሚታየው። ሁሉ ያግሮመርማል። በቃ አግሮምራሚ፣ ታማሚ፣ ጥያቄ የሞላው፣ ሐዘን ላይ የሞላው። ያኔ የነበሩ ሰዎች ግን በምስጋና ይታወቃሉ። እግዚአብሔር ይመስገን። ስለ ጎደለው ነገር እንኳን እግዚአብሔር ይመስገን። ስለ ሞተው ነገር እንኳን እግዚአብሔር ይመስገን። ስለ መጣው ነገር እግዚአብሔር ይመስገን። ስለ በሽታዬም እግዚአብሔር ይመስገን። ስለ ጉዳቴም እግዚአብሔር ይመስገን። ስለ እስረቴም ጳውሎስ ተዛው ስለ ነበረው ስለ እስረቴ ብሎ በእስረት ማዕከል እኔ እንጃ እኔ መዘመር ይከብደኛል፣ አንተ መዘመር ይከብዳል። ስለ እስረቴ ስታመሰግን አዳዲስ በሮች ተከፍቶ እንዴ እዚህ ያለው ግን እኔ ወይስ ሌላ ነው ብለህ አንተም ትደነቃለህ። ስታመሰግን ሰይጣን አፉ ይዘጋል። ስታመሰግን ክፉ ይጽፍ የመጣው መልካም ጽፎ ይሄዳል። በምስጋና ድላል። አሜን። ስለገባችሁ ነው ያለው። በምስጋና ቀጥል፣ በምስጋና ቀጥል፣ በምስጋና ቀጥል፣ በምስጋና ቀጥል በማለት እግዚአብሔር የምስጋና ባለቤት ነው። እናመሰግናለን፣ እናመልካለን፣ እንቀጥላለን። እግዚአብሔር በሕይወታችን ሌላ ነገር አለው። ሰይጣን ውሸቱን ነው በግራም በቀኝ የሚያወራው። አንተ የለም፣ አንተ እንደዚህ ሆናል፣ ስለአንተ እንደዚህ ሆኗል። ወደ ከፍታ ውጣ፣ ወደ ከፍታ እግዚአብሔር ወደሚመለክበት ቦታ ውጣ። የዛን ጊዜ ክብሩን ታያል። የዛን ጊዜ መገኛቱን ታያል። የዛን ጊዜ የእግዚአብሔር ማዳን በሕይወት ይገለጣል። አንዳንድ ጊዜ የሆኑ ነገሮች በሕይወታችሁ ግራ ሲገባ ትቸገራላችሁ። ሁሉም ሰው ስለሆነ ይቸገራል። ሰይጣን የተለያየ ነገር ሲያመጣ፣ በሽታ ሲሆን፣ ማጣት ሲሆን፣ መቸገር ሲሆን፣ መንገድ ላይ ነገር ሲዘጋይ፣ 1 ወር ላይ ያልቃል የተባለ ነገር 3 ወር ሲጠይቅ ነገር በጣም ያስጨንቀናል። ሁላችንም ማንም ሰው ስለሆነ ይጨነቃል። አንጀውን እኔ አገር ቤት ከመሄዴ በፊት ነበረ ትመጣለች ብሎ ስጠብቅ ነበረው። ያው ረዘመ። ምስጋና ነው እንግዲህ በምስጋና ከመቀጠል ያለፈ ምን አለ? በምስጋና መቀጠል ነው በእግዚአብሔር ፊት ላይ። እግዚአብሔር ነገሮቻችንን የሚያደርገው በሱ በዘላለማዊ ፕሮግራም ነው እንጂ በኔ ፍጥነትና በኔ መዘገያትም አይደለም። ያንተን ነገር፣ ያንቺን ነገር፣ የኛን ነገር፣ የሁላችንም ነገር እግዚአብሔር የሚሰራው በራሱ ታይም ቴብል ነው። እኛ ግን ማድረግ ያለብን በምስጋና መቀጠል አለብን። እኛ በጸሎት መቀጠል አለብን። እኛ በእምነት መቀጠል አለብን። እኛ ከእግዚአብሔር ጋር ባለን ህብረት መቀጠል አለብን። ወደ ቤቴል ወጣ። በቤቴል ላይ እግዚአብሔር ሌላ በረከት፣ ያልጠበቀው በረከት እዛ አገኘው። ስሙ ተቀየረ። አታላይ የሚባል ነገር ከዚህ በኋላ የለም አለ እና ብቸኛ የምትበለው ነገር የለም። ከዚህ በኋላ አንድ መንግስት ነው ያለ እግዚአብሔር። እስራኤል የሚባል ኔሽን ጀምሯል በአንተ ላይ አለ። ይህም ብቻ አይደለም፣ አንተ እግዚአብሔርን የምታመሰግን ከሆነ አንተ ትፈራለህ አለ እግዚአብሔር። ፈረ እግዚአብሔር በአንተ ላይ ዙሪያ ባሉ ከተሞች ሁሉ ላይ ጥያለሁና አንተን ሰው ዝም ብሎ መንካት፣ አንተን ሰው ዝም ብሎ ማሳዘን አይችልም አለ እግዚአብሔር። ዛሬ ግን እግዚአብሔርን ቃል የሰማችሁ ወንድሞቼና እህቶቼ በምስጋና እንቀጥል። ወደ ቤቴል እንውጣ። አንዳንዴ እንውጣ። ሁልጊዜ ሰኞም ሰራን፣ ማክሰኞም ሰራን፣ ሮብም ሰራን። አንዴ ወጣ ብለን እግዚአብሔር እናመስግን። ቢያንስ የተወሰነ ጊዜ እግዚአብሔርን ላመሰግን ይገባኛል። አምላኬ እኮ እንዲህ አድርጎልኛል፣ መንገዱን እንዲህ ያደረገው እሱ ነው፣ ኑሮውን እንዲህ ያደረገው እሱ ነው፣ የመረኝ እሱ ነው፣ በሕይወቴ ላይ ያደረገው ነገር አለ ብላችሁ ወጣ ብላችሁ እግዚአብሔርን የምታመሰግኑበት ጊዜ ይኑራችሁ። በምስጋና ያለውን በረከት እንድናገኝ ለሁላችንም የዘላለም አምላክ እግዚአብሔር ይርዳል።
እና አንድ የሚያመሰግኑ እህት ሴት ያሉበት ታሪክ በሀገሬ ይሰሙታል። ሴትዮዋ ሁሌ ተመስገን ባይ ናቸው። ባለው በሌላ ነው የሚያመሰግኑት። ትንሽ ነገር ሆነ እግዚአብሔር ያደረገልኝ እግዚአብሔር ሆነ። በጣም እኛ አንዳንዶቻችን 2 እና 3 መኪና ይዘን እንኳን የሆነ ደስታ ብዙም አይሰማንም። ወይ 2 እና 3 ቤት ሰርተን ጌታ ሆይ አንተ እኮ እንዲያደረግ ብለን እንደው ስለ እግዚአብሔር የምንናገረው ነገር ብዙ አይደለም። መዳናችን እንኳን መንግስተ ሰማያት ለመግባት በር መከፈቱ እኮ ከበቂ በላይ እሱ እንኳን ብዙ ኮምፎርት አይደለም። እና እቺ ሴትዮዋ ባለው በሌላ ነው ተመስገን የሚሉት። እና እቺን ሴትዮዋ አንዱ ይፈትናለሁ ብሎ ያስባል። በጣም ይበሳጫል። የእሳቸው ምስጋና በጣም ያበሳጫል። እቺ ሴት ምን አላት? ዝም ብላ በሌላ እግዚአብሔር ይመስገን እኛ ስንት ነገር ስንት ገብት ጠብቀን ስንት ይሄ አምርተን እንኳን ደስታ እንደዚህ ጤና የላትም ምናምን ይላል። ያው እኛ ሀገር ላይ ታውቃላችሁ ሄዷን የምታመሰግነው። በኋላ ይሄ ሰውዬ አንድ ቀን በቃ ዛሬ እንደው እንፈትናታለን ብሎ 100 ኪሎ ኩንታል ይህል በበሯ ያስቀምጣል። ሲያስቀምጥ በር ስትከፍት 100 ኩንታል በሯ ላይ ነው አለ 100 የኔ እግዚአብሔር እኔ ለአንድ ቀን ለሚበላው ሲያመሰግን 1 ኩንታል ሙሉ ይሄ ያመጣል ወይ እግዚአብሔር ብላ እየተደነቀች ቤት ካስገባች በኋላ ወደ እህቶች ፕሮግራም በጣም በቃ ናፍቆታ። የዛን ቀን ደግሞ የምትናገረው ድሮ በልታ ስላደረች እንደው መዳኗን ስላገኘች ብቻ ነው የምታመሰግነው። እና አንድ ይል እና ሰውየውን ተከትሎ ሄዷል። ያው እኔም አጋልጣለሁ እግዚአብሔር የምትለው ነገር ውሸት ነው ምናምን ብሎ እሱም ተከትሎ ሄዷልና የምስጋና ጊዜ አለ። አሁን ቀርቷል እንጂ ድሮ የምስጋና ጊዜ ካለ ይባላል። የምስጋና ጊዜ አለ ብሎ ተነሱ እና የኔ አምላክ እግዚአብሔር ምን አደረገ መሰላችሁ? 1 ኩንታል እህል አምጥቶ በሬ ላይ ያስቀምጣል ብሎ ይናገራል። ሰውየውም እንጃነሳና አይ ውሸት ነው እግዚአብሔር አይደለም እኔ ራሴ ነኝ ወስጄ በሬ ላይ ያስቀመጥኩት ብሎ ሰውዬ ይናገራል ማለት ነው። ይሁን ሰይጣን ተሸክሞ ያመጣው አንተ ተሸካሚ ነህ እንጂ የሰጠኝ እግዚአብሔር ነው አለ። እግዚአብሔር በትንሹ ሲያመሰግን ሌላውን የሚያመጣ አምላክ ነው። እስቲ አመሰግናለሁ ብለው አንዴ እውነቴን ነው የምላችሁ። አመስግኑ እግዚአብሔርን ማመስገን ይልመድባችሁ። በረከት አለ፣ ድል አለ፣ መውጣት አለ፣ መቆም አለ፣ የእግዚአብሔርን ክብር ማየት አለ። በዚህ አመስግኑ። እግዚአብሔር ሌላ አለ። በእያንዳንዳችን ላይ በደረስነው ኢቨን በተዘጉ ነገሮች ላይ እናመስግን። ባጠናቸው ነገር ላይ እናመሰግን። በተወሰደ ነገር ላይ እናመስግን። እና አንድ ወቅት ላይ አንድ ፕሮጀክት የመምራት እድል አግኝቼ ነበርና ይሰራል። ግን ይሄ ውሃ የሚያነሳቸው ቤቶች አሉና አንድ ጊዜ የአንድ ሴትዮዋ ቤት እንዳለ ውሃ አነሳ። ከዛ ያው ፓስተሩ ካደውላ ቤቴን እኮ ሙሉ ለሙሉ ውሃ አነሳው ብላ እንትን ደውላ ነገር በቃ እኛ ልናመሰግን እንመጣለን፣ አብረን እንመጣለን፣ አገልጋዮችን ይዤ እመጣለሁ ብሎ ይነግራታል። ምንድነው ፓስተር የምትለው? አይ ለምስጋና እመጣለሁ ቤትሽን እግዚአብሔር ስላነሳው። በኋላ ጊታር ይዞ አገልጋይ ይዞ ለመዘመር መጡ። እግዚአብሔር እናመሰግናለን። ከዛ ዘምሮ አምልኮ ምን ብሎ እግዚአብሔር ይመስገን እንኳን ጌታ ይሄን ቤት ካንቺ ላይ አነሳው፣ ሌላ እግዚአብሔር አለውና ድንኳን ምናምን ይሰጥሻል፣ እግዚአብሔር ሌላ መንገድ አለው ብሎ ጸልዮ ይሄዳሉ። ከዛ ውሃ በሄደበት እኔ ፕሮጀክቱ ላይ ስለነበርኩ ነው እጄ የመጎብኘት እድል አግኝቻለሁና እና ይሄ ውሃ ላነሳቸው ቤት ዶርካስ ኤድ ኢንተርናሽናል የሚባል ፕሮጀክት በብሎኬት በድንጋይ ዝም ብሎ ቤት እኮ ዝም ብሎ ደሳሳ ቤት ነው የተወሰደው። ለዛ ሴትዮዋ ያ ቤት መሄዱ ሌላ ምስጋና አመሰገኑ። 3 months በ3 ወር ላይ በብሎኬት በጣም በሚያምር ሁኔታ የተሰራውን ቤት ባይኔ አይቻለሁ። ስታመሰግኑ ሌላ አለ። እስቲ አንድ ጊዜ ሁላችሁም አመሰግናለሁ በሉ። ሰይጣን ይቃጠል። እስቲ አመሰግናለሁ በሉ። ምስጋና ለዘላለም ለእግዚአብሔር ይሁን። አጭር ጸሎት እንጸልይ። መልካም ስላደረግን ደግሞም እግዚአብሔር በቃል ኪዳን የሚጋቡበትን እድልም ስለሰጣቸው እጅግ አድርገን እናመሰግናለን። ስም ለዘላለም ይባረክ። አንተ አቅም ስለሆንክ፣ ጉልበት ስለሆንክ፣ ከክፉ ሁሉ ስለጠበቃቸው፣ አጥር ስለሆንክ፣ ከለላ ስለሆንክ፣ ባለፉበት መንገድ ሁሉ ከነሱ ጋር ስለቆምን ዛሬም እንደገና እናመሰግናለን። ለዘላለም አንተ ከፍ በል። እጸልያለሁ እግዚአብሔር ሆይ በሕይወታቸው፣ በኑሯቸው፣ በዘመናቸው ሁሉ አንተ እንድትከብር እግዚአብሔር መልካም እንዲሆንላቸው ለጻድቁ መልካም ይሆንልሃል በሉት ተብሎ እንደተጻፈ ያውቃል።
እግዚአብሔር መልካምነት በሕይወት ዘመናቸው ሁሉ እንዲከተል እግዚአብሔር በጋብቻ ውስጥ ያለው በረከት እንዲያገኛቸው መጽሐፍ እንደሚናገር ምስትን ያገኛ በረከትን አገኛ ከእግዚአብሔርም ዘንድ ሞገስን ይቀበላል ብሎ ተጻፈ ያውቃል። ሞገስ እንዲሆናቸው እግዚአብሔር ሆይ በዘመናቸው ሁሉ አንተ እንድትከብር መልካምነት በሕይወት ዘመናቸው ሁሉ እንዲከተል በጌታ በኢየሱስ ክርስቶስም ወደ አንተ እንጸልያለን። እንወድሃለን። ክብር ለአንተ ይሁን። ፈቃዲ በእኛ ላይ ነገር ለዘላለም ግዛን። ስለነበረን ጊዜ እናመሰግናለን። በኢየሱስ ስም አሜን። ደስ ብሎናል። እስቲ ደስ ያላችሁ እግዚአብሔርን አክብሩ። ሃሌሉያ። ማክሰኞም ነበር፣ ሐሙስም ነበር፣ ዛሬ ቅዳሜም አለ። እግዚአብሔር ይህን አድርጓልና እና ብዙ ወንድሞች ከብዙ ወንድሞች የብቸኝነት ቀንበር የተሰበረበት ዓመት ነው። የተለየ ስም ብናወጣለት ጥሩ ነው። ይሄ ዓመት ለእኛ በጣም ልዩ የስኬት ዓመት ነው። አሁንም እየጸለይን እየጠበቅን ያለናቸው ልጆች አሉ። እግዚአብሔር እነዛንም ቀንበር ይሰብራል ብለን እናስባለን። በቅርብ ጊዜ እግዚአብሔር ይሰጠናል ብለን እናስባለን። በመንገዳቸው ላይ ያለው መሰናክል ያነሳል እና በዚህ ወንድሜን እግዚአብሔር ስለረዳው ይተንም እግዚአብሔር ስለረዳት ረዥም መንገድ በጣም አስቸጋሪ ነው። ሁላችሁ እንዳወቃችሁ እግዚአብሔር ምሕረቱን ቸርነቱን አብዝቶላት ከክፉ ሁሉ ጠብቋት በሰላም እዚህ ስለደረሰች በጣም ደስ ብሎናል እና ቃል ኪዳን የሚገቡበት ጊዜ ስለሆነ አሁን እስቲ እያጨበጨበን እነሱ ይቆማሉ። መሰረት ለማንበብ እንድመች በዚህ ወረቀት ላይ ኮፒ አድርጌ ነው ማነባው። እነሱም በተጻፈው መሰረት ለእግዚአብሔር ክብር እንዲሆን በዚህ ቃል ይገባሉ። ወዳጆች ሆይ ዛሬ በእግዚአብሔርና በእናንተ ፊት የቆሙት እነዚህ ሁለቱ ሙሽሮች ወንድማችን መለሳ ልበል። ዛሬ ብዙዎቻችሁ የምታውቁት መንጌ ነው። መለሳ ነው በዋና ትክክለኛ ስሙ መለሳ ወልዴ ነው እና መለሳ ወልዴና ይታችን አሰለፈች በቅዱስ ክርስቲያናዊ ጋብቻ ለመጣመር እዚህ ተገኝተዋል። ጋብቻ በእግዚአብሔር የተቀደሰና የተመሰረተ ቅዱስ ተቋም ነው። ጋብቻ ክቡር መሆኑን እግዚአብሔር ቃል የሆነው መጽሐፍ ቅዱስ ያረጋግጥልናል። ጋብቻ የተቀደሰ የቤተሰብ ተቋም የሚመሰረትበት ስለሆነ ባልና ሚስት የቤተሰቦቻቸውን አባላት በሚገባ ለማስተዳደር እግዚአብሔር መንገድ ለመምራት እውነተኛ መረዳዳትና መጽናናት በፍቅር በአንድነት በትዕግስት እርስ በርሳቸው ለመኖር ኃላፊነት የሚቀበሉበት አደራ ነው። ስለዚህ ይህን ክቡርና ቅዱስ የሆነውን ስርዓት ለመፈጸም ሙሽራውና ሙሽሪት እንደሚከተለው ቃል ይገባሉ። ሙሽሮች በቀኝ እጃቸው ይጨባበጣሉ። እኔ መለሳ ወልዴ አንቺን አሰለፈችን የቃል ኪዳን ሚስቴ እንድትሆኚ ፈቅጄ ሳገባሽ ሞት እስኪለየን ድረስ በደስታና በሐዘን በጤንነትና በበሽታ በሀብትና በድህነት ጊዜ ሁሉ አፍቃሪና ታማኝ ባል ሊሆንልሽ በእግዚአብሔርና በዚህ ጉባኤ ፊት ቃል ይገባለሁ። አሁን ደግሞ ይታችን የምትገባበት ጊዜ ነው። እኔ አሰለፈች ገብርኤል አንተን መለሳ ወልዴን የቃል ኪዳን ባሌ እንድትሆን ፈቅጄ ሳገባ ሞት እስኪለየን ድረስ በደስታና በሐዘን በጤንነትና በበሽታ በሀብትና በድህነት ጊዜ ሁሉ ታማኝ ታዛዥ ሚስት እንዲሆንልኝ በእግዚአብሔርና በዚህ ጉባኤ ፊት ቃል ይገባለሁ። አምላካችንና አባታችን ሆይ እጅግ አድርገን እናመሰግናለን። ወንድሜን መለሳና አሰለፈችን ስለረዳቸው
ዛሬ በቃል ኪዳን እንዲጋቡ ቃላቸውንም ደግሞ በቀለበት ጌታውን እንዲያስሩ እግዚአብሔር ወጥቶ ስለረዳቸው ለዚህ ደረጃ ስላበቀ ከልቤ አመሰግናለሁ። በኢየሱስ ክርስቶስም ክብር ለአንተ ይሁን። እንድትረዳቸው በቤታቸው በሕይወታቸው ለዘላለም አንተ ከብረን እንድታይ እግዚአብሔር ክርስቲያናዊ ጋብቻ በአካባቢ በከተማ ባሉበት መንደር ሁሉ ለእግዚአብሔር ክብር ደምቆ እንዲኖሩ በታላቅ ኃይልና በተዘረጋው ክንድ እንድትደግፋቸው በኢየሱስ ክርስቶስ ስም እጸልያለሁ። የተኛውም ሰይጣናዊ ሥራ አይምሮን፣ ልብን፣ ሐሳብን፣ ስሜትን የሚጎዳ ክፉ ሁሉ በናዝሬቱ በኢየሱስ ክርስቶስ ስም የተከለከለ ይሁን። እንወድሃለን፣ ለዘላለም ግዛን፣ በኢየሱስ ስም አሜን። መለሳ በዚህ ቀለበት ምልክት ይህችን እህታችንን አሳለፈችን ስታገባ ሞት እስክለያችሁ ድረስ እንደራሴ አድርገህ እንደምትወዳት ለመግለጽ ፈቃደኛ ነህ? አዎ፣ እግዚአብሔር ይረዳኛል። አጨብጭቡለት። ኦኬ፣ አሁን ደግሞ እህታችን ቀለበት የምታደርግበት ጊዜ ነው። በዚህ ቀለበት ምልክት ይህ ወንድማችን መለሳን ስታገቢው ሞት እስክለያችሁ ድረስ እንደ ራስሽ አድርገሽ እንደምትወጂው ለመግለጽ ፈቃደኛ ነሽ? አዎ፣ ፈቃደኛ ነኝ። አጨብጭቡላ። በጣም ወንድም ዳንኤል ጸጋዬ በዚህ በኩል እንዲሁ ደግሞ ወንድም ተመስገን አለሙ፣ ወንድም ደሰለኝ ገብሬ፣ ወንድም ፋንቱ በዚህኛው በኩል እንድትመጡ ጠይቃቸዋለሁ። በጣም ብላችሁ እያጨባጨባችሁ ተቀበሏቸው። ጭብጨባው እንግዲህ ይቀጥላል እስከ መጨረሻ። በተቀደሰ ሕጋዊ ጋብቻ ለመጣመር በእግዚአብሔርና በዚህ ጉባኤ ፊት ስለተስማማችሁ ከዛሬ ጁላይ 24 2022 ጀምሮ ባልና ሚስት መሆናችሁን በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም እኔ ፓስተር አበራ ልቅሶ አስታውቃለሁ። እግዚአብሔር ያጣመረውን እንግዲህ ሰው አይለየው። ይህን
ሰርቲፊኬት ነው። ሌላው ፕሮግራም ሌላ ጊዜ ነው ሁሉም ነገር የሚቀጥለው። ሰርቲፊኬት ብቻ ስለሆነ እዚሁ እሰጣለሁ። እንጸልይላችኋለን። ወንድማችን ብርሃኑ ወደዚህ ይመጣል። እንጸልያለን። እዚህ ጋር ትበረከካላችሁ። በትዳር እንዲሆን በሁሉ እግዚአብሔር እንዲባርካቸው፣ በጋብቻ ውስጥ ያለው በረከት ሁሉ እንዲያገኛቸው እንጸልያለን። ወንድማችን በጸሎት ይመራል። በከበረው ዙፋን ላይ ከፍ ብላ ያለ ቅዱስ አምላካችን ሆይ እጅግ አድርገን አንተን እናመሰግናለን። ከአንተ የሆነ ሁሉ በእኛ ላይ ስለሆነ፣ ሰላም ስለበዛ፣ ጥበቃይ ስለበዛ፣ መልካምነት ስለበዛ፣ እርዳታይ ስለበዛልን እጅግ አድርገን እናመሰግናለን። እግዚአብሔር ሆይ ክብር ለአንተ ይሁን። ጌታ ሆይ ብዙ ምርኮን ስለሰጠሃል፣ በብዙ ስለረዳሃል፣ የብዙዎችን ጸሎት ስለሰማ ጌታ ሆይ እናመሰግናለን። ምላሽ የሚሆነን ሌላ ነገር ስለሌለን ከልባችን የሆነውን ምስጋናን ጌታ ሆይ ያዕቆብ እንደሰዋልህ ጥንት አባቶቻችን እንዳመሰገኑ እንዳመለኩት ጌታ ሆይ እኛም ደግሞ ውለታን እያሰብን የሚገባን ክብር ልንሰጥ በፊት ቆመናል። ከዚህ ጉባኤ ከእያንዳንዳችን ጌታ ሆይ ከወንድሞቻችን የሆነ ታላቅ ክብር ለአንተ ይሁን። በማደሪያ ላይ እግዚአብሔር ከፍ በል። ትላንትና በብዙ ረድተሃናል። ክብር ለአንተ ይሁን። ዛሬም ደግሞ ለእኛ አሳልፈ ስለሰጥሃን እጅግ አድርገን እናመሰግናለን። ክብር ለአንተ ይሁን። እንደገና እንጸልያለን በኢየሱስ ክርስቶስ ያንተ አብሮነት ያንተ እርዳታ እግዚአብሔር ሆይ ከላይ እንዲሆን እንደገና ደግሞ ጌታ ሆይ ወደዚህ ምዕራፍ ደርሱ የሚጸልዩ አሉ ጌታ ሆይ እያሉ በግልም በህብረትም በፊት የሚያስቀምጡ አሉ። በጌታ በኢየሱስ ይህ ቀን ይፍጠንላቸው እግዚአብሔር ሆይ። ስለዚህ ለእነሱም እርዳታ ከሰማያት ይሆን። ይህ ስለሚሆን ክብር ላንተ ይሆን። እግዚአብሔር ሆይ አንድ ነገር እንለምንሃለን ጌታ ሆይ ወንድማችንና እህታችን በፊት አሉ ጌታ ሆይ ከዛሬ ጀምረው ደግሞ ጌታ ሆይ በፍቅር ሆነው በአንድነት ሆነው በህብረት ሆነው ጌታ ሆይ አንተን እያመለኩ ቤተሰብ ሆነው ጌታ እግዚአብሔር ሆይ በፊት ይገኛሉ። ይህንን ሰልፍ ጌታ ሆይ ለአንተ አሳልፈን እንሰጣለን። በመካከላቸው መገኛት እንዲሆን፣ በዘመናቸው መገኛት እንዲሆን፣ የአንተ አብሮነት ከነሱ ጋር እንዲሆን፣ መልካም ነገር ደግሞ በመካከላቸው እንዲሆን ጌታ እግዚአብሔር አደራን ለአንተ ሰጠን። በጌታ በኢየሱስ በገቡበት ጌታ በዚህ ቃል ጸንተው እስከ መምጫህ ድረስ ጌታ እንዲቀጥሉ ዘንድ በኢየሱስ ፈቃድ ይሁን። በየትኛው መንገድ የሚከታተላቸው ክፉ የተመታ ይሁን። ስለምትረዳቸው ስም ይባረክ። ስለረዳቸው ከፍ በል። ከኛ ጋር አሁን በኢየሱስ ስም መዞር ይችላሉ። መሳለም ይቻላል። አሁን ተፈቅዶልኛል። ኦኬ ቡራኬን አነባለሁ። ሁላችንም አምን እያልን ቡራኬ እንቀበላለን። በዘዳግም ምዕራፍ 6 ላይ ያለውን ቡራኬ እግዚአብሔር ይባርካችሁ አሜን የሚለውን ቃል ሁላችንም እንምለው። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ፣ እግዚአብሔር ያራላችሁ፣ እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላምንም ይስጣችሁ። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ይሁን አሜን። አሁን በልቤ ላይ ስለመጣ ይህን መዝሙር እንዘምርና እናመልከዋለን። እግዚአብሔር ሆይ እንዳንተ ያለ ማንም የለም። እግዚአብሔር ሆይ በሉት እግዚአብሔር ሆይ እንዳንተ ያለ ማንም የለም። አንተ ታላቅ ነህ፣ አንተ ታላቅ ነህ። አንተ ታላቅ
እናመሰግንሃለን ኢየሱስ የስምህ ስልጣን እጆቻችሁን ከፍ አድርጉና እግዚአብሔር ሆይ በሉት እስቲ እግዚአብሔር እንዳንተ ያለ ማንም የለም እግዚአብሔር ሆይ እግዚአብሔር እንዳንተ ያለ ማንም ታላቅ ነህ አንተ ታላቅ ነህ ሃሌሉያ የስምህ ስልጣን ታላቅ ነው አንተ ታላቅ ነህ አንተ ታላቅ ነህ እናመሰግንሃለን የስምህ ስልጣን ታላቅ ነው አንተ ታላቅ ነህ አንተ ታላቅ ነህ ኢየሱስ የስምህ ታላቅ ነው አንተ ታላቅ ነህ አንተ ታላቅ ነህ ሃሌሉያ የስምህ ስልጣን ለመጨረሻ ጊዜ እግዚአብሔር ሆይ በሉት እስቲ ሁላችሁ እግዚአብሔር እንዳንተ ያለ ማንም የለም በሚሰማ ድምፅ በሉት እስቲ አንተ ታላቅ ነህ የስምህ ስልጣን ታላቅ ነው አንተ ታላቅ ነህ አንተ ታላቅ ነህ የስምህ ስልጣን ታላቅ ነው አንተ ታላቅ የስምህ እግዚአብሔር ትልቅ ነው እላለሁ እግዚአብሔር ትልቅ ነው እላለሁ እግዚአብሔር ትልቅ ነው እላለሁ ትልቅ ነው እላለሁ የሚያጽናና ልብን የሚደግፈው የሚያጽናና ልብን ታላቅ እልልታ ለጌታ ክብር አምጡ። ሃሌሉያ ኢየሱስ ጌታ ነው። ይህን ታምናላችሁ? ስለ ጌታ ከፍ አድርጋችሁ አጫጭሩ ሃሌሉያ ከመሳሪያው ጋር እያጨበጨበን ጌታን እናመልከዋለን። ደስ ካለ ሰው ሁሉ እየተንቀሳቀሰ እስቲ በሽብሸባ ጌታን ባርኩት። ሁሉ ሰው እያሸበሸበ ጌታን ይባርክ። እስቲ ይገባሃል ኢየሱስ ለኔ መልካም ለኔ አንተ ለኔ መልካም ለኔ ጌታ ለኔ መልካም ለኔ ኢየሱስ ለኔ መልካም አንተ ለኔ መልካም ለኔ ጌታ ለኔ መልካም አንተ ለኔ መልካም ለኔ ኢየሱስ ለኔ መልካም ለኔ መልካም ለኔ መልካም ለኔ ልዩ ለኔ አንተ ለኔ መልካም ለኔ አንተ ለኔ የእግዚአብሔር መልካም ለኔ ኢየሱስ ለኔ መልካም ለኔ ጌታ ለኔ መልካም መልካም ለኔ መልካም ለኔ መልካም ለኔ
ዜማ አናት ያየ ጆሮ እየሰማ ላብዛ ምስጋና ላሰማ ዜማ አናት ያየ ወጀባለ ከፊት አዲስ ማለቀ ተገልብጦ ነገሩ አልወጥቶ ዛሬ ላይ በመንገድ ያስቀራኝ ሊገታ የነበረው Come on.
King
ነገሮቻችን ሁሉ ላይ ታላቅነቱን የገለጠ በሄድንበት መንገድ ሁሉ ከኛ ጋር የሆነ ዛሬ ደግሞ ወንድሜንና እህቴን ደስ ያሰኛቸው በእነሱ ደስታም እኛ ሁላችንም ደስ እንሰኝ መሰረቱ እግዚአብሔር ነውና የጋብቻ ጀማሪ ለሰው ልጆች ጋብቻን ያስጀመረው የመጀመሪያ ቃል ኪዳን ሰጠው። አዎ ትክክለኛ አጥንቱን ሲያገኝ ኖርማል እንደዚህ አይነት ጥያቄው ስላላችሁ እግዚአብሔር ይድረሳችሁ ነው የሚለው። እንግዲህ ፈጥኖ እግዚአብሔር ደርሶ የእናንተን ነገር መልካም ያድርግ። ጸሎታችሁ እግዚአብሔር ይስማ።
አጭር ጸሎት ሊጸልይና ወደ እራት እንገባለን። እንጸልያለን ሁላችንም። እግዚአብሔር አምላካችንና አባታችን ሆይ ስለ ዛሬው ውሎ ስለነበረን ጊዜ ሁሉ እግዚአብሔር ስለመጣልን ቃል በመካከላችን ስለነበሪ ወንድሜን ስላገዚ ኢቴን ስላገዚ መልካም ስለሆነ አየሩን ጊዜውን ሁሉ በምህረት ውስጥ ስላለን ሁላችንም እናከብራለን። ስም ለዘላለም ይባረክ። ጌታ ሆይ ቀሪ ዘመናችን ደግሞ የድል የበረከት የሰላም እንዲሆን ወንድሜና ኢቴን እግዚአብሔር ፈጽመ እንድትባርካቸው በህይወታቸው በኑሯቸው በትዳራቸው አንተ እንድትገለጥ በጋብቻ ውስጥ ያለው በረከት እንዲያገኛቸው መጽሐፍ እንደሚል እግዚአብሔር ሆይ የተባረኩ እንዲሆኑ ጌታ ሆይ ይባርካለሁ ያልክ አምላክ ለአብርሃም የገባውን ቃል ኪዳን ተስፋ እግዚአብሔር ሞትም ነው በያዕቆብ ዘመን ደግሞ ሙሉ ያደረገ አምላክ ዛሬም በወንድሜ በኢቴ ላይ ሙሉ በረከት ከሰማይ እንዲሆን የሚያስፈልጋቸው ነገር ሁሉ ካይጄ እንዲጨመር በኢየሱስ ክርስቶስ ምን እጸልያለሁ። አሁን ደግሞ ለስጋችን የቀረበውን ራት ባርክልን፣ ከክፉ ሁሉ ጠብቀን በሰላም ያሳድረን በኢየሱስ ስም። የዛሬው ቀኑ ደስ ይላል ልናመሰግን መጥተናል። ከጠላት እጅ ያዳነን ቸሩ ጌታችን ይመስገን፣ ቸሩ ጌታችን ይመስገን፣ ቸሩ ጌታችን ይመስገን፣ ደጉ ጌታችን ይመስገን፣ ደጉ ጌታችን ይመስገን። ሰበሰባቸው እጣ እንደወጣለት ልክ የለው ደስታቸው ካሎ በማጉረምረም ዘመን የሚሉት ምስጋና እንዲህ የሚያዘምር ምንስ ተገኘና ካሎ ኧረ ወጥቶልን ነው የጽድቅ ፀሐይ የመዳንን መንገድ በኢየሱስ ልናየረ ወጥቶልን ነው የጽድቅ ፀሐይ የመዳንን መንገድ በኢየሱስ ልናይ አንዳንዶች ነበርን ጠጭ ስካር ሰዎች ብሎ የሚያመፅና ያጋንንት እስረኞች ልዩ ልዩ ቀንበር ነበር በጫንቃችን ከኛ ላይ ሰበረው ደርሶልን ጌታችን በምሕረቱ ማዕድ ቆርሶ ሰጠንና እንዲሰበሰበን እንድንል ምስጋና ከምሕረቱ ማዕድ ቆርሶ ሰጠንና እንዲሰበሰበን እንድንል ምስጋና ራሱን የሰጠን ያዳነን በመስቀል ላይ ሞቶ ካለም እስክንመጣ ታገሰን ይችግን አይቶ ጌታ ባይደርስልን ይሄኔ ነበር በጨለማ ምሕረት ላበዛልን አምጡ እንጂ ለክብሩ ምስጋና። የዛሬው ቀኑ ደስ ይላል ልናመሰግን መጥተናል። ከጠላት እጅ ያዳነን ቸሩ ጌታችን ይመስገን፣ ቸሩ ጌታችን ይመስገን፣ ቸሩ ጌታችን ይመስገን፣ ደጉ ጌታችን ይመስገን፣ ደጉ ጌታችን ይመስገን። ካሉን ያላወቁ ምን ሰበሰባቸው እጣ እንደወጣለት
በእውነት ልክ የለው ደስታቸው ካሎ ካሎ በማጉረምረም ዘመን የሚሉት ምስጋና እንዲህ የሚያዘምር ምንስ ተገኘና ካሎ ካሎ አረ ወጥቶልን ነው የጽድቅ ፀሐይ የመዳንን መንገድ በኢየሱስ ልናየር ወጥቶልን ነው የጽድቅ ፀሐይ የመዳንን መንገድ በኢየሱስ ልናየር ደስ እያለኝ ነው ደስ እያለኝ ነው ደስ እያለኝ ነው ደስ እያለኝ ነው በጣም ደስ እያለኝ ነው ባንተ ደስ እያለኝ ነው ደስ እያለኝ ነው ደስ ብሎኛል ኢየሱስዬ ምን ጎደለብኝ እኔ አንተን ብዬ ሁሉ ሙሉ ነው ቤት ይመቻል አንተን አግኝቼ ተሳክቶልኛል ደስ እያለኝ ነው ደስ እያለኝ ምን አተረፍክ እስቲ ለሚሉኝ መልሳለኝ ጌታን አገልግዬ ኧረ ምን ጎደለኝ በክብር ላይ ክብር በጸጋ ላይ ጸጋ ይደረብልኛል ስወጣ ስገባ አባት አለኝ የሚወደኝ ምን አጣሁ እኔ ምን ጎደለኝ መንፈስ ቅዱስ ደስታዬ ውጭ አይደለም ውስጤ ነው ሰላሜ ደስ እያለኝ ነው ደስ እያለኝ በጣም ደስ እያለኝ ነው ባንተ ደስ እያለኝ ደስ ብሎኛል ኢየሱስዬ ምን ጎደለብኝ እኔ አንተን ብዬ ሁሉ ሙሉ ነው ቤት ይመቻል አንተን አግኝቼ ተሳክቶልኛል ነቲ ቶሌራ ነቲ ቶሌራ ነቲ ቶሌራ ነቲ የመንፈስ ፍሬ ነው የኢየሱስ ስጦታ አይረበሽ ልቤ ሰላም በክብር ላይ ክብር በጸጋ ላይ ጸጋ ይደረብልኛል ስወጣ ስገባ አባት አለኝ የሚወደኝ ምን አጣሁ እኔ ምን ጎደለኝ መንፈስ ቅዱስ ደስታዬ ውጭ አይደለም ውስጤ ነው ሰላሜ አባት አለኝ የሚወደኝ ምን አጣሁ እኔ ምን ጎደለኝ መንፈስ ቅዱስ ደስታዬ ውጭ አይደለም ውስጤ ነው ሰላሜ ነቲ ቶሌራ ነቲ ቶሌራ ነቲ ቶሌራ ናነቲ ቶሌራ ደስ እያለኝ ነው ደስ እያለኝ በጣም ደስ እያለኝ ነው ባንተ ደስ እያለኝ
ለመለመች 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 ጌታ ስላገኘች ለመለመች ለመለመች ነፍሴ ለመለመች 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 ጌታ ስላገኘች ለመለመች ለመለመች የደረቁ አጥንቴን ዓለም ልሞልኛል ጽዋዬንም ደግሞ ጌታ ሞልቶልኛል በሞት ጥላ ብሄድ የቱ ያስፈራኛል ልዑል እረኛዬ መኖሪያ ይሆናል ነፍሴ ለመለመች 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 ጌታ ስላገኘች ለመለመች ለመለመች ነፍሴ ነፍሴ ከዓመት እስከ ዓመት እንዳፈራ በወንዙ ዳር ተተክያለሁ ፍሬዋንም ሁሌ እንደምሰጥ እንደማይረግፈው ዛፍ ሆኛለሁ ሙቀትና ብርዱ ቢነሳ አልሰጋም እደርቃለሁ ብዬ ሕይወቴ ከምንጩ ተጣቧል እለመልማለሁ ዘንበዬ የደረቁ አጥንቴ ዓለም ልሞልኛል ጽዋዬንም ደግሞ ጌታ ሞልቶልኛል በሞት ጥላ ብሄድ የቱ ያስፈራኛል ልዑል እረኛዬ ከለላይ ሆኗል ነፍሴ ለመለመች 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 ጌታ ስላገኘች ለመለመች ለመለመች ይኸው አምልኮ ይኸው